ልቀቅና የኔ ማር ትይዬ የኔ ውድ አንቺ እግዚአብሔር እድሜ ጤና ይስጥሽ፣ ልጆችሽን ይባርክልሽ፣ እናትና አባትሽን እድሜና ጤና ይስጥሽ። ባለሽበት ሀገር እግዚአብሔር ይጠብቅሽ የኔ እናት ትይዬ። ኧረ በየተራ ውሎ ሌላ ዝም በል አንዴ በትዕግስት አውራ በየተራ መብርሃን ተጠብቅ። አስገባትና ማርያም እድሜ ጤና ይስጥሽ፣ ልጆችሽን ተምረው ደግሞ አንቺን የሚጦሩበት ቁጭ ብለሽ አንቺን የሚጦሩ የልጅ ልጅ የምታይበት እድሜና ጤና ይስጥሽ የኔ እግዚአብሔር አምላክ ቤተሰቦች ሰላማት ጤና ይስጥሽ። አሜን። ሰላም እንዴት ናችሁ? እኔ ቆንጆ ማታ ተመቻችሁ? ኧረ ተመቻችሁ ብቻ ተመቻችሁ። ተነደንስነጋለን የትናንትና ሙቸት ማለት ነው። አጠገብሽ ሁኜ እቅፍ ብታረጊ እኔ ባናቴ ገለበጣለሁ። እቅፍ አርገኝ እስቲ ተሰብስበን እቅፍ ሁላችሁ ምን እንዳለች አልሰማችሁ? ባገኛት ባካል እንዴት እንደማንቅ እንቃርግ ነው አለች እኮ ሃይሚዬ እኮ ብላለች። ትጂ ሃይሚ ብላለች። አይ ነው ሰማት። እኔ አው ሰምቻለሁ። እቅፍ አረጋችሁ ነበር ያለችው። እቅፍ ብታረገኝ እንደው በመንፈስ ውስጥ ያረጋችሁ ለምን አትገቢም እነሱ ጋር ሄደሽ እስኪ እንደው አንድ ሰሞን ሰልመሽላን ነይ። እሄዳለሁ ጋይስ አባባስ ሰምቻለሁ። አባባ እናትሽ ሳምንት ተቀምጠሽ ተይ እንጂ እናውቃለን እኮ ጋይስ ጌታ እግዚአብሔር ትላንትና በጣም እድለኛ ናቸው። 2 ሳምንት ቤተሰብ ጋር ሆኜ ስመጣ ላይፍ ላይ ናቸው። ሰውዬ ወሰደኝ ምን ፈልጎ እንደሆነ አላውቅም። ሰውዬ ነይ አለ እና ትንላትና እኔ የወር ክፍያ ላይ ነው የምፈልገው እንደሆነ አላውቅም። አመጣኝ ቤቴ አመጣኝና ከዛ በኋላ ይመቻል እኮ መጨመላለቅ አይ እንደው አንበሳ ነው ሰውዬው ያጨመላልቅሽ መድኃኒዓለምና ተከበል ይመቻል ትለኛለች እንዴ? ምንድን ነው የሚመቸው? መጨመላለቅ አልፈልግም። ማንታተነት አንበሳ ነው ስትቆይ ማለት ነው። ይመቻል። አንበሳ እኮ ነው የሚሆነው አንበሳ ልንገርሽማ አልተመቻችሁኝም። እንደ ሃይሚ አንገቷ ሲሰጥ የኔም ባሌ የኔ አንበሳ አንገት የምፈለግ ጌታ በኔ ሞጂሰስ አልኩት። በኔ ሞጂሰስ አንገቴን አትሰበልኩት። ከዛ ዳውን ሲሄድ እንደ ሃይሚዬና ብሩክዬ ጌም ላይ ናቸው አልኩኝ። የኔ ካለማየው በየነ አይዋረድም ብዬ ገባኝና አንከራት እንዴ ዝርግፍግፍ አረኩላቸው። የኔ አንበሶች አይዋረድም። ያለ ኑሮ ይስጥሽ። እውነት ብርት ያለ ህይወታቸውን እንዳናቸው ቆዩ። እናንተ ኒውት ያዙ። አንዳንድ ሰው እንትን ይበል በቃ አታብዙ። ትንሽ በሏት። አንዳንዴ ወይ ፈጣሪ አምላክ ያሰብሽ የልብሽን መሻት ሁሉ ያርገልሽ። እንዳስተሰብሽ ፈጣሪ አምላክ በልጆችሽ የተደሰተ የተባረከ ኑሮ ይስጥሽ። ቤትሽ ሁሌም ደስታ ያደርገው። ሁሌም ደስታ በቤትሽ በልጆችሽ የምትደሰች ልጆችሽ የሚጦሩሽ ልጆችሽ ደህና ደረጃ ይድረሱልሽ። ፈጣሪ አምላክ አሜን። ማታ እንዳስደሰትሽን በቤትሽ ሁሌም ሳቅ ሁሌም ደስታ ይግባ። የድንግል ማርያም ልጅ የልብሽ መሻት ይሁን። ሰውዬ እዛ ጋር ፍቅር ቢጀምር እኮ ብሩክ አለማየሁ በየነ ጋር አልገኝም ነበር። እንኳን ፍቅር አልጀመረ እና ታዲያ አንዳንዴ ፈጣሪ አምላክ እሱም ይጠብቅልሽ። አሜን። በቤትሽ ሁሌም በረከቱ ታስገባልሽ። በረከቱ ትግባ። አሜን። ሁሌ ፈጣሪ አምላክ ይጠብቅሽ። አሜን። በልጆችሽ አግኘው ደስታ በልጆችሽ አግኘው። የኔዎች ሁላችሁም የሰጣችሁ እዛ ጋር የተሳተፋችሁ ሁላችሁ በሙሉ ፈጣሪ አምላክ ቤታችሁን ደስታ ያደርገው። በልጆቻችሁ አግኙት። አሜን። እና አንዳንዴ ሰውያችንን
ወደዛ ማሸሸግ አለብናል። አይ ሰውዬ እኮ ማታ እኮ ሰውዬ ቢያንደፋድፈኝ ብሩክ አለማየሁ በየነ ቤት አልገባም ነበር። አዎ እንኳን አላለፋድፈኝ እና እኮ የፍቅር መቀስ ነው። ተይ ተይ ይባል። አዎ ምቀኛ ሊሆንብኝ ሰው አንበሳ ወይ እናንተ ግን አይክለኩም ነገር ደስተኛ ስላረግሽኝ ህይወትሽ ደስተኛ ሆነልኝ። እኔ ውድ ብርሃን ህይወት ይስጥሽ። እኔ ውድ በልጆቼ ስም አንዴ ልመርቅሽ። እሺ እሺ አንዴ ዘርፍዬ ወይ አሳጥሩና ማለት ነው። ቲጂ በእንግሊዘኛ አንድ ሰው ከታች ትቀዳላችሁ ማለት ነው። ቲጂ ለሶሎሚና አንተን ታስተላልፍ ማለት ነው። ጋይስ ለሰላሚ ፕሊዝ ገስሩላት ለሰላሚ እናትን አታለች። ገስታም ከዛ ቲጂን እንመርቃት። ገስት ከየት እናገኝኩት? ፕሮፋይል አርጉና ፕሮፋይሏን አምጣው። ፕሮፋይሏ የምታረፍ በዋትሳፕ ልክ በምክር ቤት ነው። አንድ ቤትሽ በረከት ይግባ፣ ጸጋ ይግባ። እግዚአብሔር በደስታ ያደርግልሽ። አሜን አሜን አሜን። ሁሌ ደስተኛ ሆነሽ ኑሪልን። እንወድሻለን፣ እናከብርሻለን። I love you. አሜን 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 አሜን። እግዚአብሔር አምላክ እድሜ ከጤና ይስጥሽ። ሁላችሁም እዛ የተሳተፋችሁት ልጆቻችን እንዳያፍሩ በጣም የተሳተፋችሁ በሞላ በወጣ ይተካ እድሜ ከጤና ይስጣችሁ። ባላችሁበት መድኃኒዓለም ይጠብቃችሁ። ቲጂዬ ልጆችሽን ይባርክልሽ። እነሱም አድገው አንቺን የሚጦሩበት ያድርግሽ። ቤተሰቦችሽን ይጠብቅልሽ። የኔ እናት እናመሰግናለን። እንወዳችኋለን በሞላ በጣም እንወዳችኋለን። አሜን አሜን ጋይስ አሜን። እናንተ ምኮታፍ ማረግ እኮ ማለገራችሁ ታፕ ማረግ እኮ ራሱ ከአንበሳ የበለጠ ነው። አልገባችሁም እንጂ ቁጭ ብላችሁ ታፕ የምታረጉት ከአንበሳ የበለጠ ነው። እግዚአብሔር እጃችሁን ይባርካችሁ፣ የበላይ እንጀራ ይስጣችሁ። ወይሽ እግዚአብሔር አምላክ ያላሰብሽው በረከት ጸጋው መናው ያፈስልሽ። ከምንም በላይ ጤና ነው። ጤና ይስጥሽ። ባለቤትሽ ጤና ይስጣው። ልጆችሽ ጤና ይስጣቸው። እናትሽም እግዚአብሔር ረጅም እድሜ ያቆይልሽ። አሜን። አሁን በኋላ ዘመንሽ ሁሉም የደስታ ያድርግልሽ። አሜን። አንገትሽ የምትደፊበት ሳይሆን በእውነት እኔ ነኝ ወይ የምትይበት በረከት፣ ቀና ብለሽ የምትሄጂበት፣ ኮራ ብለሽ የምትሄጂበት፣ ማታ እንጀራ ዘርግቶ ይስጥሽ፣ አስፍቶ ይስጥሽ። በረከት በበረከት ያድርግሽ፣ ጸጋ በጸጋ ያድርግሽ። የሰው ፍቅር ይስጥሽ፣ የሰው መውደድ ይስጥሽ። በወጣበት ቦታ ያላሰብሽው በድንገታዊ በረከት እፈሽበት የኔ ውድ እህት። አሜን። ያለሽበት ቦታ ሰላም ያደርግልሽ። አገር ሰላም ሲሆን ነው እኛም ተረጋግተን የምንኖረው። ሰላም ያደርግልሽ። ቤተሰቦች እግዚአብሔር አምላክ ከክፉ ሁሉም ይጠብቅልሽ። ክፉ ነገር አይሁንሽ የኔ ውድ እህት። ሌሎቻችን ደግሞ በዚህ ማታ በእውነት በዛ እንደዛ ሲሆኑ የነሱ ደስታ ብላችሁ እኔ ስማችሁ ጠርቼ አልጨርስም። ሁላችሁ እግዚአብሔር አምላክ ባወጣችሁበት ቦታ ልጆቻችን እንዲደሰቱ፣ ልጆቻችን እንዲስቁ፣ የልጆቻችን አንድነት ፈልጋችሁ በእውነት ካላችሁ ከልጆቻችሁ አካፍላችሁ እነሱም ልጆቼ ናቸው እህት ወንድሞቼ ናቸው ብላችሁ እጃችሁ ዘርግታችኋል። ያ የዘረጋችሁት እጃችሁ ያወጣችሁበት እግዚአብሔር አምላክ ባላሰባችሁት ቦታ በረከት በበረከት ያድርጋችሁ። ቲጂዬ ንገሪ ለሁላቸውም አገኘሻቸው። እግዚአብሔር አምላክ እድሜ ጤና ይስጣቸው።
በልጆቻቸው ይባረኩ፣ በትዳራቸው ይባረኩ፣ በህይወታቸው በዘመናቸው በሚሰሩት በሚወጡት በሚበሉት በሚጠጡት ሁሉ ሰላም፣ ደስታ፣ ፍቅር እፎይ የሚሉበት ጊዜ ያድርግላቸው እና በዚህ ውስጥ ያላችሁ ታፕታፕ ያደረጋችሁ እውነቴ ነው የምላችሁ ብዙ ዋጋ አለው። ታፕታፕ ማድረግ ራሱ ብዙ ዋጋ አለው። ሼር ማድረግ ትልቅ ዋጋ አለው እና ልጆቻችን ላይፍ ሲገቡ ቁጭ ብላችሁ እንቅልፋችሁ አጥታችሁ ጠዋት እንቅልፍ እያዳፋችሁ ከልጆቻችን በእውነት የነሱ ሰላም የነሱ ፍቅር የነሱ አንድነት ፈልጋችሁ በዛ ሌሊት እውነት በምታዩበት ሌሊት የነሱን አንድነት ፈልጋችሁ እንደዛ እየተጋችሁ ነበረ። እግዚአብሔር አምላክ እናንተንም መልካም ነገር ይስጣችሁ። ለሀገራችሁ በሰላም ያስገባችሁ። ለወጣችሁበት ሀገር በሰላም ተመለሱ። አሜን። ለፍዬ እናቴ መርቅልኝ፣ እናቴ መርቅልኝ። እናቴ እያረጀች ነው። እናቴ መርቅልኝ። አዎ ከምንም በላይ እናት ክብር ናት። እናት መግቢያ መውጫ ነች። እናት ብሌን ናት። ብሌን ናት። እናትሽ ረዥም እድሜ ይስጣት፣ ረዥም እድሜ አሜን በሉልኝ። አሜን ለእናቴ አሜን በሉ። የልጆችሽ ልጆች የምታይ ያድርግልሽ። አሜን ይጨመርላት ኦርባ አሜን 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 ጨምሮላት ለታያት ያብቃሽ። ክፉ አይ አሜን አሜን አሁንም በትልቅ ያንስልሽ የኔ ውድ አሜን። ቴንክ ዩ የኔ ቆንጆ አላህ ዩ አሜን አሜን። ከታች ያላችሁ አሜን ያላችሁኝ ቴንክ ዩ ሶ ማች። እናቴን በጣም ነው የምወዳት። ካላባት ያሳደገችኝ እናት ስለሆነች ማለት ጀግና ናት እና ካላባት ያሳደገችኝ እናት 12 ልጅ ያሳደገች ካላባት ጀግና ናት። 12 ልጅ ማለት ነው እና የእሷን ሞት ማየት አልፈልግም። ዘርፍዬ እናመሰግናለን። ቲጂ እናትሽ መድኃኒዓለም እድሜና ጤና ይስጣት፣ ረጅም እድሜ ይስጣልሽ። አሜን። አንቺም እናትሽ ለመጦር ያብቃሽ የኔ እናት። ልጆቻችን በኋላ እንባርካቸዋለን። እናት ክብር ናት። አዎ እናት ክብር ናት። ማርያምን በቃ አሁን ያክብርሽ። አሁን ገስ ያክብርሽ። ማታ እንደዚህ ደስተኛ እንዳረግሽን እግዚአብሔር አንቺንም በትልቅ በቃ በእውነት እኔ እንጃ በትልቅ ነገር ደስተኛ ያድርግሽ አንቺን። አሜን። እግዚአብሔር እድሜና ጤና ይስጥሽ። አሜን። ከፍ ባይ